ሰላም ሰላም እንዴት ናችሁ? በዛሬው ቪዲዮ የምናየው በቀላሉ ቤት ቁጭ ብለን ወይም ደግሞ በዋይፋይ በመጠቀም ዓለም አቀፍ እውቅና ያለው በማስተርስ እና በዲግሪ ሰርቲፋይድ የምንሆንበትን ምንም አይነት ክፍያ ሳንከፍል ሰርቲፋይድ የምንሆንበትን መንገድ በዛሬው ቪዲዮ አሳያችኋለሁ ማለት ነው። የትም እንዳትሄዱ። እሺ አፕሊኬሽን ፕሮሰሱን ከመጀመራችን በፊት አካዳሚክ ኤንድ ቱር ቲፕስ የሚባለው ቻናሌን ሳብስክራይብ እንድታደርጉ እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት እንድታደርጉ እፈልጋለሁ። ምክንያቱም ለእኔ ለወደፊት ምን ላይ በምን አይነት መልኩ መምጣት እንዳለብኝ ሊያሳየኝ ስለሚያሳየኝ ስለዚህ ይህን እንድታደርጉልኝ በትህትና እጠይቃለሁ ማለት ነው። አሁን ወደ አፕሊኬሽናችን ነው የምንሄደው ማለት ነው። እንግዲህ ቅድም እንደነገርኳችሁ በዓለም አቀፍ ደረጃ ተቀባይነት ያለው ዲግሪ የምናገኝበት ነው ዛሬ አፕሊኬሽናችን ወይም ደግሞ አፕላይ የምናደርገው ማለት ነው። ስለዚህ ከክፍያ ነፃ 100% ሙሉ በሙሉ በኦንላይን ማለት ነው። ስለዚህ ዲግሪም ሰርቲፋይድም እንሆንበታለን ማለት ነው በዚህ ዩኒቨርሲቲ። ስለዚህ አብራችሁ ልትሆኑ በትህትና እጠይቃለሁ ማለት ነው። እሺ ተከተሉኝ። እንግዲህ በመጀመሪያ የት ጋር እንገባለን ማለት ነው? ብራውዘር ጋር እንገባለን ማለት ነው። እንደምታዩት ብራውዘር ነው የምጠቀመው ክሮም ነው። እናንተ ደግሞ ፋየርፎክስ ልትጠቀሙ ትችላላችሁ። ስለዚህ እንደ ፍላጎታችሁ ማለት ነው። ስለዚህ ክሮም ላይ ምን ብዬ እጽፋለሁ ማለት ነው? ወርልድ ኳንት ዩኒቨርሲቲ ወርልድ ኳንት ዩኒቨርሲቲ። እሺ እዚህ ጋር እሺ ሰርች ሳደርግ የመጀመሪያው ይመጣል ማለት ነው። ስለዚህ የመጀመሪያው ወርልድ ኳንት ዩኒቨርሲቲ ወይም ደግሞ www.wqu.edu ብላችሁ መግባት ትችላላችሁ። እሺ እንንካ። እንደምታዩት ነው ኢንተርፌሱ ይመስላል። ታለንት ኢዝ ግሎባል ኦፖርቹኒቲ ኢዝ ኖት ይላል። ያው ቲም ማለት ኦርጋናይዜሽን ለማለት ተፈልጎ ነው። ስለዚህ ወርልድ ኳንት ዩኒቨርሲቲ ሜክስ አድቫንስድ ሃይ ኳሊቲ ኤዱኬሽን አክሴሲብል ቱ ስቱደንትስ ኤቭሪዌር ዊዝ ኮምፕሊትሊ ፍሪ ኦንላይን አካዳሚክ ኦፈሪንግስ ነው። ስለዚህ ሙሉ በሙሉ 100% ፍሪ ያለ ክፍያ ወይም ደግሞ በነፃ እንዲሁም ደግሞ በኦንላይን አክሰስ ማድረግ እንደምንችል ነው። የትኛውም ቦታ ላይ ለተማሪዎች በተለይ አክሰሲቢሊቲ በጣም ሃይ ኳሊቲ ኤዱኬሽን ይሰጣል ነው የሚለው ማለት ነው። ስለዚህ ብዙ ነገሮች አሉት። የራሱ ግሎባል ሚሽን እነዚህ ብዙ ናቸው ማለት ነው። ማየት ይቻላል ማለት ነው። እሺ ስለዚህ ስለ ወርልድ ኳንት ዩኒቨርሲቲ ማወቅ የምትፈልጉት ነገር ካለ ለምሳሌ አውር ፕሮግራም ስለሚሰጡት ነገር ይህንን እንመልከት እስኪ። የመጀመሪያው ምን ይላል? ፋይናንሻል ኢንጂነሪንግ ይላል ማለት ነው። ስለዚህ ወርልድ ኳንት ዩኒቨርሲቲ ለ2 ዓመት በማስተርስ ፋይናንሻል ኢንጂነሪንግ ይሰጣል ማለት ነው። ሙሉ በሙሉ 100% ከክፍያ ነፃ በሆነ እንዲሁም ደግሞ ኦንላይን ፍሪ መጠቀም ይቻላል ማለት ነው። ይህን እንዴት አፕላይ እናደርጋለን ካላችሁ አንደኛ ባክግራውንዳችሁ ወይም ደግሞ ባችለርስ ዲግሪያችሁ ዳታ ሳይንስ፣ ፕሮግራሚንግ፣ ማቴማቲክስ እንዲሁም ደግሞ ስታቲስቲክስ ያላችሁ ተማሪዎች አፕላይ ማድረግ ትችላላችሁ። ሁለተኛው አፕላይድ ዳታ ሳይንስ ላብ ይላል። ይህ እንደምታዩት 16 ዊክ ክሬዴንሻል ኦፈሪንግ ነው የሚለው። ስለዚህ እስከ 16 ሳምንት የሚቆይ ሰልፍ ቤዝድ ለርኒንግ ነው ማለት በራሳችን እኛ ሰጠን ጊዜ የምንማረው ነገር ነው። ይህ ማለት ምን ማለት ነው? ጎን ለጎን ቅዳሜና እሁድ መማር እንችላለን። ከሰኞ እስከ ዓርብ ስራ የምንሰራ ከሆነ ቅዳሜና እሁድ መማር እንችላለን። በትርፍ ሰዓት መማር እንችላለን ማለት ነው። በተለይ የአፕላይድ ዳታ ሳይንስ ላብ ወደፊት ምንድነው በስኪላቸውን ለማዳበር በቴክኖሎጂ ውስጥ ለሚሰማሩ ሰዎች ትልቅ ስኪል ይሰጣል ማለት ነው። ሶስተኛው ዲፕ ለርኒንግ ፋንዳሜንታልስ ላብ ይባላል። ይህም ከ10 እስከ 16 ዊክ የሚቆይ ነው።
ሰርቲፋይድ ነው የሚያደርገው። ሌላኛው አፕላይድ ኤአይ ላብ የመጨረሻው ማለት ነው ከ10 እስከ 16 ሳምንት ነው የሚቆየው። ይህም በተመሳሳይ መልኩ አድቫንስድ ፕሮጀክት ላይ ታክል የምናደርግበት ሂደት ነው ማለት ነው። ስለዚህ በዋናነት እነዚህ አራቱ ፊልዶች ልዩነታቸው ምንድነው? ፋይናንሻል ኢንጂነሪንግ ለ2 ዓመት ነው የሚቆየው። እንዲሁም ደግሞ በዓለም አቀፍ ደረጃ ታዋቂነት ያለው ዲግሪ ነው የሚሰጠው ማለት ነው። ስለዚህ ሪኳየርመንቶችን ማሟላት ያስፈልጋል። የተቀሩት ሶስቶች አፕላይድ ዳታ ሳይንስ፣ ዲፕ ለርኒንግ እንዲሁም ደግሞ አፕላይድ ኤአይ ለሚባሉት ግን እነዚህ ሰርቲፋይድ ነው የሚያደርጉት ከ10 እስከ 16 ሳምንት ነው የሚቆዩት ማለት ነው። ማለት ሰልፍ ፔስድ ለርኒንግ ናቸው፣ በራሳችን ነው የምንማራቸው ማለት ነው። እና የዚህ ዩኒቨርሲቲ ዋና ዓላማ ወይም የወርልድ ኳንት ዩኒቨርሲቲ ዋና ዓላማ አቅም የሌላቸውን ተማሪዎች ምንድነው በማንኛውም ቦታ ላይ እንደዚህ አይነት ኤዱኬሽን ኳሊቲ ያለው ኤዱኬሽን አግኝተው እንዲማሩ ስኪላቸውን እንዲያዳብሩ ማለት ነው። ለፕሮብለም ሶልቪንግ በጣም የሚጠቅም ነው ማለት ነው። ስለዚህ በጣም ወሳኝ ነው ማለት ነው። ስለዚህ ሪኳየርመንቶችን ማሟላት ያስፈልጋል። ቀጣዩ አባውት የሚለውን እስኪ እንመልከተው። አባውት ወርልድ ኳንት ዩኒቨርሲቲ ምን ይላል? ወርልድ ኳንት ዩኒቨርሲቲ is a globally community of students, alumni, faculty and partner organizations dedicated to supporting each other on a journey of life learning። ስለዚህ እርስ በርስ ሳፖርት እንዲደራረጉ ማድረግ ነው ማለት ነው። እና አንደኛ ሪገሬስ ነው ማለት ምንድነው? ቻሌንጅ ነገር አለው ማለት ነው። ሌላኛው አክሪዴትድ በዓለም አቀፍ ደረጃ ተቀባይነት ያለው ዲግሪ እንዲሁም ደግሞ ሰርቲፋይድ ያደርጋል ማለት ነው። ሌላኛው ግሎባል በዓለም አቀፍ ደረጃ ግሎባል ዲግሪ ነው የሚሆነው። ሌላኛው ደግሞ ፍሪ ያ ማለት ሪሞት ነው። ከምንፈልገው ቦታ ላይ ሆነን ኢንተርኔት አክሰስ ወይም ዋይፋይ በመጠቀም ማየት ይቻላል። ፋውንደሩን መመልከት ትችላላችሁ። ሶ ታለንት ኢዝ ግሎባል ኦፖርቹኒቲ ኢዝ ኖት የሚለው ታለንት ግሎባል ኦፖርቹኒቲ ግን አይደለም ነው የሚለው። ስለዚህ እያንዳንዱን ተመልከቱ አፕላይ ከማድረጋችሁ በፊት። ሌላኛው ሶስተኛው ስለ ዩኒቨርሲቲ ፋክ ወይም ደግሞ ፍሪኩዌንትሊ አስክድ ኩዌሽንስ ብለን የምንጠራቸው ነገሮች አሉ። እስኪ በትንሹ እንይ። የመጀመሪያው ካን አይ ጌት ኤ ቪዛ ቱ ስተዲ ኢን ዘ ዩኤስ ነው የሚለው። ስለዚህ አያስፈልግም። ለምን? ፍሪ ስለሆነ የትኛውን ቦታ ላይ ሆነን መማር እንችላለን። 100% ኦንላይን ነው። ሁሉም ተማሪዎች በሚባል ደረጃ እስከ 150 ያሉ ሀገራቶች ኦል ናሽናሊቲ አፕላይ ማድረግ የሚችሉበት መንገድ ነው። በጥቂቱ ለማየት ነው። እስኪ ዌር ኢዝ ወርልድ ኳንት ዩኒቨርሲቲ ሎኬትድ? ይህ ዩኒቨርሲቲ የሚገኘው የት ነው? ዋሽንግተን ዲሲ ዩኤስ ነው ሎኬሽኑ። ማለት ይህ ሎኬሽን ስንል ግን ምንድነው? ሜሊንግ አድሬሱ ነው እንጂ ማለት ነው። ይሄ ወርልድ ኳንት ዩኒቨርሲቲ ካምፓስ የለውም። ኢንታየርሊ ሙሉ በሙሉ ኦንላይን ኢንስቲትዩሽን ነው ማለት ነው። ስለዚህ በኦንላይን ነው ሁሉ ነገር የሚያልቀው ማለት ነው። በዚህ አይነት መልኩ ልትረዱት ይገባል ማለት ነው። እስኪ ሌላኛው ዱ አይ ሃቭ ቱ ቴክ አን እንግሊሽ ፕሮፊሽንሲ ቴስት ይላል። ኢፍ እንግሊሽ ኢዝ ኖት ዮር ፈርስት ላንጉጅ ኤንድ ዩ ሃቭ ኖት ግራጁዌትድ ፍሮም ኤ ኮሌጅ ኦር ዩኒቨርሲቲ ዌር እንግሊሽ ኢዝ ዘ ላንጉጅ ኦፍ ኢንስትራክሽን። ስለዚህ እንግሊዘኛ እንደ ማስተማሪያ ቋንቋ ካልሆነ የተመረቅንበት ወይም ደግሞ የመጀመሪያ ቋንቋችን ካልሆነ እንግሊሽ ፕሮፊሽንሲ ቴስት መውሰድ ያስፈልጋል። እንደ ዶሊንጎ እንግሊሽ ቴስት፣ ቶፈል ሊሆን ይችላል፣ አይኤልቲኤስ ሊሆን ይችላል፣ ፒቲኢ ሊሆን ይችላል ማለት ነው። ነገር ግን እኛ ተማሪዎች በተለይ ኢትዮጵያ ያለን ተማሪዎች ወይም ደግሞ ኢትዮጵያ ያሉ ተማሪዎች ብዙ ጊዜ ፕራይሜሪ ላንጉጅ አይደለም ማለት ነው እንግሊሽ ከአንዳንድ ኢንተርናሽናል ትምህርት ቤቶች በስተቀር ማለት ነው። ስለዚህ መንግስት ላይ ያሉ ተማሪዎች ምን ማድረግ ይችላሉ ማለት ነው? እንግሊሽ ፕሮፊሸንሲ ሌተር ከትምህርት ሚኒስቴር በማጻፍ እና ይህ ዩኒቨርሲቲ የሚጠይቃቸው ከሆነ በዛ አይነት መልኩ አፕሎድ የሚያደርጉበት መንገድ ይኖራል ብዬ አስባለሁ። ስለዚህ እንደዛ አድርጉ። በአጠቃላይ ብዙ አለው ማለት ነው ስለ ዩኒቨርሲቲ ማለት ነው። ስለዚህ ያው ይሄ ደግሞ ሪኩዌስት የሚለው ነው። ብዙ ነገር አለ ተመልከቱት። ስለዚህ አሁን ቀጥታ ወደ አፕሊኬሽን እንሄዳለን ማለት ነው። እስኪ አፕላይ እንበል። አፕላይ ስንል 4 ፊልዶች አሉ። ፋይናንሻል ኢንጂነሪንግ፣ አፕላይ ዳታ ሳይንስ፣ ሌሎችም አሉ። ስለዚህ እኔ ለምሳሌ
አፕላይ ዳታ ሳይንስ ላብ ብዬ አፕላይ ላድርግ። እሺ ነካሁት። ስነካው ፕሮግራም ሪኳየርመንት አለው። ሁልጊዜም ቢሆን የሆነ አፕሊኬሽን አፕላይ ከማድረጋችሁ በፊት ምንድነው ሪኳየርመንት፣ ለምን ሪኳየርመንት ካላሟላችሁ አክሴፕት አትደረጉም ማለት ነው። እንደገና ደግሞ ጊዜ መፍጀት አያስፈልግም ማለት ነው። ይሄ ኤሊጂቢሊቲ ወይም ደግሞ ክራይቴሪያ የሚባል ነገር ማለት ነው። የመጀመሪያው እንግዲህ አክሴፕታንስ ለማግኘት የፓይተን ስኪል ሌቭል ቢግነር ሌቭል ያሉ ተማሪዎች ቢሆኑ፣ ሌላኛው በቤዚክስ ስታቲስቲክስ ፋሚሊያር የሆኑ፣ ሶስተኛው በሳምንት ከ10 እስከ 15 ሰዓት ዲቮት ማድረግ የሚችሉ ለምሳሌ ሌክቸር ቪዲዮዎችን በመመልከት ሊሆን ይችላል፣ አሳይመንቶችን በመስራት ኦፊስ አወር ኮንታክት በማድረግ እንዲሁም ደግሞ ኢንዲቪጁዋሊ በማጥናትም ሊሆን ይችላል ማለት ነው። በእንደዚህ አይነት መልኩ የመጨረሻው ወይም ደግሞ አራተኛው አትሊስት እድሜያቸው ከ18 ዓመት እና ከዛ በላይ ሊሆን ይገባል ነው የሚለው። እነዚህን ማሟላት ለአክሴፕታንስ ትልቅ ተጽዕኖ ወይም ደግሞ አስተዋጽኦ ያደርጋል ማለት ነው። አሁን በመቀጠል ወደ አፕሊኬሽናችን እንሂድ። ስታርት ኒው አፕሊኬሽን። አካውንት ሳይን አፕ ይላል። ፈርስት ኔም እንበለው ለምሳሌ ፈርስት ኔም ማን ብለን እንውሰደው? ለምሳሌ እሺ ሉቃስ ልበለው። ለምሳሌ ፈርስት ኔም ሉቃስ ልበለው፣ ላስት ኔም ሉቃስ ሙሉቀን ልበለው፣ ሉቃስ ሙሉቀን። እሺ በመቀጠል ኢሜል አድሬስ አስገባለሁ። እሺ ያው ኢሜል እዚህ ጋር ስላለ ማለት ነው። ሌላ ስም የተጠቀምኩት እሺ ሃይስት ሌቭል ኦፍ ኤዱኬሽን ባችለርስ ዲግሪ። ይሄ ደግሞ እንደናንተ ይወሰናል። ሌላ ደግሞ ፓስዋርድ አትሊስት 12 ካራክተርስ ሊኖሩት ይገባል ማለት ነው። እሱን ነገር እዩ በደንብ። እሺ ቼክ አድርጉ አንድ አይነት መመሳሰሉን። እሺ አሁን ተመሳስሏል። ስለዚህ ምን እላለሁ ማለት ነው? ሳብሚት እላለሁ ማለት ነው። እንደምታዩት ነው። ያው ምን ይላል? ኢሜይል ተልኳል ነው የሚለው፣ ማለት ቨሪፋይ እንዳደርግ ማለት ነው። ቀጥታ ወደ ኢሜይል ይገባል። እሺ ምን ይላል? ዴር ሉቃስ ሙሉቀን ይላል ስላስገባሁት ማለት ነው። ቨሪፋይ ኢሜይል ይላል። ቨሪፋይ ኢሜይል የሚለውን እጫናለሁ ማለት ነው። እሺ ኢሜይል አድሬሴ ቨሪፋይድ ሆኗል። እሺ በመቀጠል እዚህ ጋር አካውንት ዲቴይልስ ከሚለው ላይ ኢሜይል አለ። እሺ ታይም ዞን አዲስ አበባ አፍሪካ አዲስ አበባ የሚለውን እንመርጣለን ማለት ነው። ሌሎቻችሁም ደግሞ እንዳላችሁበት ታይም ዞን ታስገባላችሁ ማለት ነው። ፕሮፋይል ኢሜጅ ይህን ደግሞ መምረጥ፣ ሴቭ ያደረጋችሁት ካለ መምረጥ። ፕሮፌሽናል ቢሆን ጥሩ ነው። እሺ ፕሮፋይል ኢሜጅ አስገብቻለሁ። ጀስት እንዲሁ ለእንትን ነው ለማሳየት ስለሆነ። እሺ ከዛ ሴቭ ኤንድ ኮንቲኒው እላለሁ። ኦኬ እሺ አሁን ወደ ሁለተኛው ኪውዝ ይላል። ምን ይላል? ቢፎር ዩ ካን ስታርት ዘ አፕላይድ ዳታ ሳይንስ ላብ ዩ ኒድ ቱ ቴክ የሾርት ኪውዝ። ስለዚህ ኪውዝ መውሰድ መቻል አለብን የሚለኝ ከ10 እስከ 20 ደቂቃ ሊወስድ ይችላል። 66% ሚኒመም ማምጣት ያስፈልጋል ማለት ነው። 45 ደቂቃ ተሰጥቶኛል። እሺ ቴክ ዘ ቴስት ልበለው።
እሺ እንደምታዩት ነው። እሺ ያው እየሰራው ነው እንግዲህ ብዙም አይደለውም። እናንተ ደግሞ የራሳችሁን መስራት ያለባችሁ ጀስት እኔ ለማሳየት ነው በዚህ የተጠቀምኩበት ማለት ነው። ስለዚህ የራሳችሁን መስራት መቻል ያለባችሁ ማለት ነው። እኔ እንዲሁ ዝም ብዬ እየሰራው ነው ማለት ነው። እኔ ያው ጀስት እንዲሁ ዝም ብዬ ለማሳየት ነው። እናንተም የራሳችሁን መስራት መቻል አለባችሁ። ያው ብዙም አይደሉም። እስኪ ልቀጥል። ኦኬ ምን ይላል ማለት ነው? ኮንግራጁሌሽንስ ዩ ፓስድ ይላል። ኮንግራጁሌሽንስ ዩ ፓስድ ይላል እንደምታዩት ማለት ነው። ስለዚህ ከዘጠኙ ስድስት መልሻለሁ ማለት ነው። ፓሲንግ ስኮር 64% አጠቃላይ የመጣሁት ስኮር 67%። ቅድም ምንድን ነበር የሚለው 66% ሚኒመም ማምጣት ያስፈልጋል የሚለው ሰው አምጥቻለሁ። አሁን ኮንቲኒ እለዋለሁ ማለት ነው። ኦኬ ዩ ፓስድ ዘ ኪውዝ ኪውዝን አልፌያለሁ። ስለዚህ ሴቭ ኤንድ ኮንቲኒ ልበል። እሺ ኦኬ ሶ በርዝዴት እዚህ ጋር አስገባለሁ። በርዝዴት እዚህ ጋር ስሰራ ወይም ደግሞ ሳስገባ ምንድን ነው የማደርገው ማለት ነው? እድሜ ከ18 ዓመት በላይ መሆን አለበት ግዴታ፣ ካልሆነ ስለማይቀበሉ ማለት ነው። አይቀበሉም። ይህን ዝም ብዬ ነው የጻፍኩት። የእናንተ ትክክለኛችሁን አስገቡ። እሺ ናሽናሊቲ ሶ ኢትዮጵያ።
እሺ ኢትዮጵያን መርጫለሁ። ከዛ ጀንደር ሜል። እሺ አድሬስ እሺ የካ ልበለው ለምሳሌ የካ ብየዋለሁ። ሳብሲቲ ልትሉ ትችላላችሁ እንደ አድሬሳችሁ ታስገባላችሁ። ሌላ ታውን ደግሞ አዲስ አበባ ልበለው። አዲስ አበባ ሎኬሽን ካንትሪ በተመሳሳይ መልኩ እንደላይኛው ኢትዮጵያ ብለን እናስገባለን ማለት ነው። እሺ ሌላኛው ስቴት ኤንድ ፕሮቫይንስ ይላል። ስቴት የሚለውን አዲስ አበባ ማለት ትችላላችሁ። ፖስታል ኮድ በተለምዶ አዲስ አበባ እንዲሽ ነው፣ እሱ ማስገባት ይቻላል። ነገር ግን የኮከብ ምልክቶች ናቸው ማለት የማይቀሩ ማንዳቶሪ ማለት ናቸው። ከጨረስኩ በኋላ ምን እላለሁ? ሴቭ ኤንድ ኮንቲኒው። እሺ ኤዱኬሽናል ኢንፎርሜሽን ሃይስት ሌቭል ኦፍ ኤዱኬሽን ባችለርስ ዲግሪ ብየዋለሁ ቅድም። እሺ ሌላኛው ፊልድ ኦፍ ስተዲ። ፊልድ ኦፍ ስተዲ ደግሞ እናንተ የራሳችሁን ታስገባላችሁ። ለምሳሌ እኔ ኢንጂነሪንግ ልበለው፣ ኢንጂነሪንግ አልኩት። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ልበለው ለምሳሌ። እሺ ከዛ ሴቭ ኤንድ ኮንቲኒው እላለሁ አሁን በተመሳሳይ መልኩ። እሺ ኢምፕሎይመንት ስታተስ ይህንም በራሳችሁ መልኩ እኔ ለምሳሌ ፓርታይም ልበለው። ከረንት ሮል ኢንትሪ ሌቭል ልበለው። ኢንዱስትሪ ቲንክ ኮንስትራክሽን ልበለው። በእነዚህ አይነት መልኩ ይህም ደግሞ የራሳችሁን ፕሮፌሽናል ባክግራውንድ በቃ ትክክለኛ አኩሬት የሆነ ኢንፎርሜሽን ማስገባት አለባችሁ ማለት ነው። ከዛ ሴቭ ኤንድ ኮንቲኒው ምን ይላል? ዩዘር አግሪመንት ይላል። ዘ ፎሎዊንግ ዩዘር አግሪመንት አፕላይስ ቱ ፓርቲሲፔሽን ኢን ዘ አፕላይድ ዳታ ሳይንስ። ስለዚህ አክኖሌጅመንት አለው ማለት ነው። ይህንን ልክ እንደምንፈርመው አይነት ነገር ማለት ነው። ሶ ሳሚት እንላለን። እሺ እንደምታዩት ነው መጨረሻው ላይ ደርሰናል። ሪቪው ነው። ሪቪው ሰሚት። ስለዚህ ፎልስ የሆነ ኢንፎርሜሽን ለማስገባታችን ቸክ ማድረግ እንችላለን። እያንዳንዱን ቸክ ካደረግን በኋላ ትክክለኛ መረጃ መሆኑን ካየን በኋላ ምን እናደርጋለን? ሳሚት አፕሊኬሽን ከሚለው ላይ ሁለታችን እናደርጋለን ራይት አድርገን ኮምፕሌት ኢንሮልመንት የሚለው ክሊክ እናደርጋለን። እንደምታዩት ነው አሁን ምንድነው ወደ ኮርሱ ገብቻለሁ ማለት ነው። እስኪ ኮርሱን ጆይን አድርጌያለሁ ወይም ደግሞ አክሴፕታንስ አግኝቻለሁ ማለት ነው። እስኪ ጀስት ቸክ ላድርግ እስኪ ኢሜይሌን አንዴ። ምን ይላል እዚህ ጋር? ዮር አክሴፕታንስ ቱ ዘ ወርልድ ኳንት ዩኒቨርሲቲ አፕላይድ ዳታ ሳይንስ ላብ ይላል። ዲር ሉካስ ሙሉቀን ኮንግራቹሌሽን ዩ ሃቭ ቢን አክሴፕተድ። ስለዚህ አክሴፕት አደረጉኝ ማለት ነው። ይህ ማለት ኮርሱ ሙሉ በሙሉ ኦንላይን ነው። ከዛ በኋላ ኔክስት ስቴፕ ኦሪየንቴሽን ኮርሱን መውሰድ ይላል። ሌሎችንም በተመሳሳይ መመልከት እስኪ ኪውዝንም እንዳልኩ አናውንስ አድርጎኛል ወይም ደግሞ ኢሜል ልከውልኛል ማለት ነው። ስለዚህ አሁን ቀጥታ ወደ ልሂድ ወደ ኦሪየንቴሽን ኮርስ የሚለው ልሂድ ማለት ነው። ስለዚህ ጎት ኮርስ ልበለው። ጎት ኮርስ ስለው ስለ ኮርሱ እዚህ ጋር የሚያሳየኝ ነገር አለ። Hello, and welcome to the World Quant University. My name is Nicholas Cifuentes Goodbody. I'm the director of the DS Lab, and I'm very glad that you're here. እንግዲህ እንዳያችሁት ነው ልክ ዌልካም እያለ ነው ማለት ነው የሚገኘው ማለት ነው። ስለዚህ ትልቅ ነገር ነው። ስለዚህ እያንዳንዱን በራሳችን መጠቀም እንችላለን ማለት ነው። ይህንን ኦሪየንቴሽን ኮርሶች ሌሎች ኮርሶችንም እንደዚህ ማየት ያስፈልጋል ማለት ነው። እና በአጠቃላይ መጨረሻ የምነግራችሁ ነገር እንግዲህ ወርልድ ኳንት ዩኒቨርሲቲ 100% ሙሉ በሙሉ ነፃ እንደሆነ ምንም አይነት ክፍያ እንደማይጠይቅ በፋይናንሻል ኢንጂነሪንግ
እንዲሁም ደግሞ የማስተርስ ዲግሪ ለ2 ዓመት ቆይታ እንደሚሰጥ ነግሬያቸዋለሁ። የተቀሩት ሶስቶች እነ ዲፕ ለርኒንግ፣ እነ ዳታ ሳይንስ፣ እነ አርቲፊሻል ኢንተለጀንስ ግን ሰርቲፋይድ ነው የሚሆኑት ከ10 እስከ 16 ሳምንት ይፈጃል። ይህ ማለት የኛ ኮሚትመንት ትልቅ መሆን አለበት። በሳምንት ከ10 እስከ 16 ሀወር ኮሚትድ ሆነን መስራት አለብን። ምክንያቱም ኦንላይን እንደምታውቁት ለምሳሌ ኢንተርኔት ኮኔክሽን ጥሩ ቦታ ላይ ሆናችሁ ሌክቸር ቪዲዮዎችን፣ አሳይመንቶችን እንዲሁም ደግሞ ኦፊስ ኮንታክት አወር ልታደርጉ ትችላላችሁ ማለት ነው። በእንደዚህ አይነት መልኩ መጠቀም ትችላላችሁ። ስለዚህ ዋና ዓላማው ማለት በአቅሙ የሌላቸው ተማሪዎችን ማገዝ ነው። ስለዚህ የትኛውም ቦታ ሆናችሁ መማር ትችላላችሁ። ሪሞት ነው፣ 100% ኦንላይን ነው። ስለዚህ ይህንን በማድረግ ዓለም አቀፍ የሆነ እውቅና ያለው ሰርቲፊኬሽን እንዲሁም ደግሞ ዲግሪ ማግኘት ትችላላችሁ ማለት ነው። ስለዚህ ይህን ይመስላል የዛሬው ቪዲዮአችን። ዩኒቨርሲቲውን አፕላይ የምታደርጉበትን ሊንክ ኮሜንት ላይ አስቀምጥላችኋለሁ ማለት ነው። እባካችሁ ይህን ዩቲዩብ ቻናል ሌሎች ሸር አድርጉልኝ፣ ሳብስክራይብ አድርጉ፣ ላይክ አድርጉ። ቀጣይም ደግሞ በሌሎች ቪዲዮዎች እንመጣለን ማለት ነው። ስለዚህ አመሰግናለሁ ማለት ነው። አመሰግናለሁ። እሺ ቻው።